ሩታ ጋር ሆነው ነገር ግን ለአብርሃም እየሰሩ ያሉ ሰዎች ናቸው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ ሰሞኑን የተፈጠሩ አንዳንድ ክስተቶች አሉ። ሩታና በሩታ ዙሪያ ያሉ ሰዎች በሙሉ እንግዲህ ይቅርታ እየጠየቁ ይገኛሉ። ያው እንግዲህ እስከዛሬ ድረስ ያለፈው ነገር ይበቃናል፣ ስለዚህ ከዚህ በኋላ ሰላም መሆን አለብን የሚል አቋምን የያዙ ይመስላል። እውነት ለመናገር ይሄ ነገር እጅግ በጣም ደስ የሚል ነገር ነው። ነገር ግን እስከዛሬ ድረስ በተደጋጋሚ ብዙ ጊዜ እየተደረገ ነገር ነው። ታስታውሱ ከሆነ ሩታ በተደጋጋሚ አብርሃምን ይቅርታ ጠይቀዋለች። ኤፍሬምም አብርሃምን፣ ሄርሜላን ይቅርታ ጠይቀዋል በተደጋጋሚ። ዳኒም እንግዲህ ይቅርታ ሲጠይቅ ሰምተን ነበር። ዛሬ ደግሞ እንግዲህ ፈረንጁም ይቅርታ እየጠየቀ ይገኛል ማለት ነው። የፈረንጁ ይቅርታ ትክክለኛ ወይም እውነተኛ ባይሆንም ማለት ነው። ነገር ግን ዛሬ ፈረንጁ ደግሞ እውነቱን አሳይቶናል። በቃ በሩታ ዙሪያ ያሉ ሰዎች በሙሉ የሚጠይቁት የይቅርታ ጥያቄ የእውነት እንዳልሆነና የውሸት እንደሆነ ጭምር እንግዲህ ሲያሳየን ነበረ ማለት ነው። ይሄ እንግዲህ እጅግ በጣም ነው የሚያሳዝነው። አንዳንድ ጊዜ ሩታ ጋር ያሉ ሰዎች በሙሉ በዙሪያዋ ያሉ ሰዎች ወይ ደግሞ ሩታን እናግዛለን የሚሉ ሰዎችና ብዙ ጊዜ ችግሮችን የሚፈጥሩ ሰዎች ማለት ናቸው የሩታ ሰዎች ሁላ አይመስሉኝም። በቃ ሩታ ጋር ሆነው ለአብርሃም እየሰሩ ያሉ ሰዎች ነው የሚመስሉኝ። ምክንያቱም ብዙ ጊዜ አይታችሁ ከሆነ ሰላም አይሰጧትም። በጣም ነው የሚረብሿት። በጣም አዳዲስ ሴራዎችን አዳዲስ ችግሮችን እያመጡ እንግዲህ ይረብሿታል። ብዙ ጊዜ እሷ ይቅርታ የምትጠይቀው ከልቧ ሊሆን ይችላል። እውነት ለመናገር የሆነ ጊዜ አብርሃምንም ሄርሜላንም ከልቧ ነበር ይቅርታ የጠየቀችው። ነገር ግን በዙሪያዋ ያሉ ሰዎች ደግሞ ይቅርታ የሚጠይቁት ይቅርታ የእውነት አይደለም። ይሄንን ፈረንጁ ዛሬ በደንብ አሳይቶናል። በቃ አብርሃምን ይቅርታ በሚል ሰበብ ወጥመዴ ውስጥ ላስገባው ስለምፈልግ የውሸት ይቅርታ ጠይቀዋለሁ ሲል ሰማ ነውና ኤፍሬምም ባለፈው ይቅርታ ከጠይቃቸው በኋላ ወደ ሴራው ሲመለስ አይተነዋልና በዙሪያዋ ያሉ ሰዎች የሚጠይቁት ይቅርታ ትክክለኛ ይቅርታ አይደለም። ስለዚህ ሩታ ራሷ የምትጠይቀው ይቅርታ የእውነት አይደለም ብለን እንድናስብ እያደረጉን ነው ማለት ነው። እውነት ለመናገር እነዚህ ሰዎች ሩታን በጣም እየጎዷት ነው በዙሪያዋ ቁጭ ብለው። ምክንያቱም ሩታ ራሱ ውሸታም እንደሆነች፣ እንደምትዋሽ፣ ብዙ ችግሮች እንደምትፈጥር ምናምን ብዙ ሰው እንዲያስብ እያደረጉ ነው። አንደኛ ፈረንጁ በጣም የቅርቧ ሰው ነው። የቅርቧ ሰው የውሸት ይቅርታ ጠየቀ ማለት ኤፍሬምም የቅርቧ ሰው ነኝ የሚል ሰው ነው፣ የአብርሃም ወንድም ቢሆንም እሱም እንግዲህ ይቅርታ ጠይቄያለሁ ከልቤ ነው ካለ በኋላ ሁለቱም ወደ ሴራ ነው የሚሄዱት። ፈረንጁም ሲናገር እንደሰማ ነው እንግዲህ ወጥመዴ ውስጥ ላስገባው ነው የምፈልገው አብርሃምን እያለ ነበርና የምር ይቅርታቸው የእውነት ካልሆነ ሩታ ራሱ የጠየቀችው ይቅርታ የእውነት ነው ወይስ አይደለም የሚል ጥርጣሬ ውስጥ እንድንገባ እያደረጉን ነው። ወይ ደግሞ ሩታ እንዳትታመን ወይም ደግሞ ታማኝነቷን እንድታጣ እያደረጉ ነው በዙሪያዋ ያሉ ሰዎች። ስለዚህ ሩታ በተቻለሽ አቅም እነዚህን ሰዎች ተው፣ እረፉ ልትያቸው ይገባል ብዬ አምናለሁ። ምክንያቱም ጎንሽ አንቺ አጠገብ ሆነው አንቺን ራስሽን እየከዱሽ ነው ያሉት። ምክንያቱም አንቺ በሰው ዘንድ እንዳትታመኚ፣ አንቺ ሴረኛ እንደሆንሽ፣ አንቺ ነገሮች እንደምትበጠብጪ፣ አብርሃምን እንደምትረብሹ ምናምን ሰው እንደዛ እንዲያስብ እያደረጉ ነው ያሉት። ማን ያውቃል በዙሪያሽ ያሉ ሰዎች ምናልባትም ለአብርሃም እየሰሩ ሊሆን ይችላል። የፈረንጁን አናውቅም። ነገር ግን ኤፍሬም አብርሃም ወንድሙ ነው። መቼም ቢሆን ወንድሙን ሊከዳውም ሊተወውም አይችልም። ስለዚህ አንቺ ጋር ሆኖ አንቺን ቀርቦ ለወንድሙ እየሰራ ሊሆን ይችላልና ጥንቃቄ ብታደርጊ የተሻለ ነው። ነገር ግን ኤፍሬምም ሆነ ዳኒም ሆነ ፈረንጁ በዙሪያሽ ሆነው የአንቺን ታማኝነት እያሳጡሽ ነው ያሉት። በጣም በሚገርም ሁኔታ ማለት ነው። ምናልባት አንቺ እነዚህ ነገሮች ላታስተውያቸው ትችያለሽ። እኛ ግን ያው ከውጭ ላይ ሆነ እንደምንመለከት ሰዎች ነገሮችን በደንብ ነው አስተውለን የምናያቸውና እነ ፈረንጁ እየዋሹ በሚያደርጓቸው ነገሮች አሁን ለምሳሌ ፈረንጁ ዛሬ ይቅርታ ጠየቀ አብርሃምን። የውሸቴን ነው ይቅርታ የጠየቅኩት አብርሃምን ወደ እኔ ለማቅረብ ወይም ወጥመዴ ውስጥ ለማስገባት ነው ሲል ሰምተነዋል። ስለዚህ እና አብርሃም ከዚህ በኋላ ምንድነው የሚያስቡት? በቃ ሩታና በዙሪያው ያሉ ሰዎች በሙሉ ይቅርታ የሚጠይቁን ወጥመድ ውስጥ ለማስገባት ነው እኛን ብለው ነው የሚያስቡት። ስለዚህ የአንቺን ታማኝነት ከሚያሳጡሽ ሰዎች ትንሽ ራቅ ብትይ የተሻለ ነው። ወይ ደግሞ በዙሪያሽ እንዲቆዩ የምትፈልጊም ከሆነ ደግሞ እረፉ፣ ተው ልትያቸው ይገባል ብዬ አምናለሁ። ምክንያቱም ዞሮ ማንም አይጎዳም እንዳንቺ። በቃ ፈረንጁም የራሱን ህይወት ይቀጥላል ወደፊት። ኤፍሬምም የራሱን ህይወት ነው የሚቀጥለው። ዳኒም የራሱን ህይወት ነው የሚቀጥለውና መጨረሻ ላይ አንቺ ነሽ ብቻሽን የምትቀሪው። ብቻሽን ስትቀሪ ደግሞ አሁን ያለሽን በሰዎች ዘንድ ታማኝነት፣ ውዴታ ምናምን
እንዳያጠፉብሽ ተጠንቀቂ። ምክንያቱም ሁሉንም ነገር አጥፍተው ነው የሚሄዱት እነዚህ ሰዎች። አሁን ላይ ያንቺን ታማኝነት እየሸረሸሩብሽ ነው ያሉት። ሩታ አብርሃምን ይቅርታ ጠየቀች፣ ፈረንጁ አብርሃምን ይቅርታ ጠየቀ። ፈረንጁ የጠየቀው ግን አብርሃምን ወደሱ ለማቅረብና ወጥመድ ውስጥ ለማስገባት ነው። ስለዚህ ፈረንጁ የሩታ ሰው ስለሆነ ሩታም ውሸቷን ነው ማለት ነው የሚል እሳቤን በሰዎች ዘንድ እየዘሩብሽ ነው ያሉት። ስለዚህ ማንንም ቢሆን እንዳታምኝ፣ በዙሪያሽ ያሉ ሰዎችን በሙሉ አትመኝ። ሁሉንም በጥርጣሬ አይን ብትመለከችና የራስሽን ውሳኔዎች ብትወስኚ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን እነ ፈረንጁ እንግዲህ ከይቅርታ ጀርባ ያሴሩት ሴራ ወይ ደግሞ ያሰቡት ወጥመድ እንደሚኖር ሁላችንም እንጠብቃለን። ነገር ግን በእነሱ ወጥመድ ውስጥ ደግሞ አንቺም ተባባሪ እንዳትሆኚ አደራ ማለት እንፈልጋለን። ምክንያቱም እነዚህ ሰዎች ወደፊት ከ5 ዓመት ከ10 ዓመት ከዛም በኋላ የራሳቸውን ህይወት ነው የሚቀጥሉት። ዞር ብለው አንቺን ሊያዩሽ አይችሉም። ስለዚህ የአንቺን ህይወት አበላሽተውብሽ እንዳይሄዱ፣ በሰዎች ዘንድ ያለሽን ታማኝነት እንዳያጠፉብሽ ትንሽ ጠንቀቅ ማለት ይገባሻል ብዬ አምናለሁ። ለማንኛውም ያው ትላንትና እነ ፈረንጁ የሰሩት ቪዲዮ እጅግ በጣም ነው የሚያናድደው። እውነት ለመናገር በሰው ዘንድ ታማኝነትሽን እንድታጭ እያደረጉሽ ወይ ደግሞ አብረውሽ ሆነው አንቺን እየከዱሽ ስለሆነ ትንሽ ጠንቀቅ ብለሽ ብትመለከቻቸው የተሻለ ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። በዙሪያሽ እንዲቆዩ የምትፈልጊም ከሆነ ደግሞ እራፉ ተው ልትያቸው ይገባል ብዬ አምናለሁ። ምክንያቱም ዞሮ ዞሮ ማንም አይጎዳም እንዳንቺ። በቃ ፈረንጁም የራሱን ህይወት ይቀጥላል ወደፊት፣ ኤፍሬምም የራሱን ህይወት ነው የሚቀጥለው፣ ዳኒም የራሱን ህይወት ነው የሚቀጥለው እና መጨረሻ ላይ አንቺ ነሽ ብቻሽን የምትቀሪው። ብቻሽን ስትቀሪ ደግሞ አሁን ያለሽን በሰዎች ዘንድ ታማኝነት፣ ውዴታ ምናምን እንዳያጠፉብሽ ተጠንቀቂ። ምክንያቱም ሁሉንም ነገር አጥፍተው ነው የሚሄዱት እነዚህ ሰዎች። አሁን ላይ ያንቺን ታማኝነት እየሸረሸሩብሽ ነው ያሉት። ሩታ አብርሃምን ይቅርታ ጠየቀች፣ ፈረንጁ አብርሃምን ይቅርታ ጠየቀ። ፈረንጁ የጠየቀው ግን አብርሃምን ወደሱ ለማቅረብና ወጥመድ ውስጥ ለማስገባት ነው። ስለዚህ ፈረንጁ የሩታ ሰው ስለሆነ ሩታም ውሸቷን ነው ማለት ነው የሚል እሳቤን በሰዎች ዘንድ እየዘሩብሽ ነው ያሉት። ስለዚህ ማንንም ቢሆን እንዳታምኝ፣ በዙሪያሽ ያሉ ሰዎችን በሙሉ አትመኝ። ሁሉንም በጥርጣሬ አይን ብትመለከችና የራስሽን ውሳኔዎች ብትወስኚ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን እነ ፈረንጁ እንግዲህ ከይቅርታ ጀርባ ያሴሩት ሴራ ወይ ደግሞ ያሰቡት ወጥመድ እንደሚኖር ሁላችንም እንጠብቃለን። ነገር ግን በእነሱ ወጥመድ ውስጥ ደግሞ አንቺም ተባባሪ እንዳትሆኚ አደራ ማለት እንፈልጋለን። ምክንያቱም እነዚህ ሰዎች ወደፊት ከ5 ዓመት ከ10 ዓመት ከዛም በኋላ የራሳቸውን ህይወት ነው የሚቀጥሉት። ዞር ብለው አንቺን ሊያዩሽ አይችሉም። ስለዚህ የአንቺን ህይወት አበላሽተውብሽ እንዳይሄዱ፣ በሰዎች ዘንድ ያለሽን ታማኝነት እንዳያጠፉብሽ ትንሽ ጠንቀቅ ማለት ይገባሻል ብዬ አምናለሁ። ለማንኛውም ያው ትላንትና እነ ፈረንጁ የሰሩት ቪዲዮ እጅግ በጣም ነው የሚያናድደው። እውነት ለመናገር በሰው ዘንድ ታማኝነትሽን እንድታጭ እያደረጉሽ ወይ ደግሞ አብረውሽ ሆነው አንቺን እየከዱሽ ስለሆነ ትንሽ ጠንቀቅ ብለሽ ብትመለከቻቸው የተሻለ ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።